ዝምታ ሁልጊዜ ሰላም አይደለም። አንዳንድ ጊዜ ለ70 ዓመታት የታመቀ የቂም እሳተ ገሞራ እንጂ። ዓለም የሰሜን ኮሪያ የኒኩለር ዛቻ ብቻ ትሰማለች። እውነታው ግን ከዛቻው በስተጀርባ ያለ የማይደርቅ የደም እንባ ነው። ዛሬ የምናወራው ስለ ፖለቲካ አይደለም። ዛሬ የምናወራው ለ70 ዓመታት በጨለማ ውስጥ ሆኖ በቀልን ስለሳለ ህዝብ ነው። እኛ እብዶች አይደለንም፣ የፈሰሰው ደም ግን አስክሮናል የሚለው የፒዮንግያንግ ድምፅ ምን ታሪክ ደብቆ ይሆን? አሜሪካ ሰሜን ኮሪያን ያቃጠለችበትና የታሪኩን አቅጣጫ የቀየረችበትን ያንን ዘግናኝ እውነታ ዛሬ ፊት ለፊት እንጋፈጠዋለን። እስከ መጨረሻው አብራችሁን ቆዩ። ታሪኩ ራሱ ይናገራል። እኛ ጦርነት ናፋቂዎች አይደለንም። እኔም እብዱኛ አይደለም፣ ውጊያን አልናፍቅም። የጦርነት ክፋትንማ ከኛ በላይ የሚያውቀው የለም። አሜሪካ የጦርነትን በትር ሁሉ አስተምራናለች። ከመሬት ተነስተን አይደለም አሜሪካንን ጦርነት ለመግጠም የፈለግነው። አሜሪካን እናጠፋለን የምንለው ውጊያን አፍቆን ሳይሆን ያልተከፈለ የአባቶቻችን የደም ዋጋ የረጅም ዓመት በቀል ስላለብን እንጂ። ያኔ እንደ አውሮፓውያን አቆጣጠር በ1953 ከደቡብ ኮሪያ ጋር ለ3 ዓመታት ያህል በነበረው ጦርነት አሜሪካ ታሪካዊ ጠላታችን መሆኗን አሳይታናለች። እኛ ብቻችንን ሆነን ደቡብ ኮሪያ ከአሜሪካ ጋር አብረው ቀጥቅጠውናል። ያላደረሱብን ጉዳት የለም። አንድ የነበርን ቤተሰብ አለያዩን። አንድ የነበረን ሀገር ለሁለት ከፈሉት። በኮሪያ ጦርነት ወቅት አሜሪካ ለደቡብ ኮሪያ ግዛ በሁለተኛው የዓለም ጦርነት ላይ እንኳን ያልተጠቀመችውን ያክል 635,000 ቶን ቦምብ በሰሜን ኮሪያ ላይ አዝንባብናለች። ከተማችንን አመድ አድርገዋለች። ልጆቻችንን መርዛማ ኬሚካል ረጭታ በህይወት እያሉ ገላቸውን አቃጥላ አጥንታቸውን አሸዋ ላይ በትነዋለች። አሜሪካ ለኛ ታሪካዊ ጠላታችን ናት። የክፋትን ጥግ አሳይታናለች። ህፃናት ያለ ቤተሰብ እንዲቀሩ አደረገች። ቀባሪ ያጡ አስከሬኖች መንገድ እስኪዘጉ ድረስ በጦር ጀት ከላይ ሆና በቦምብ ቀጠቀጠችን። ለዚህ ነው አሜሪካንን ካልተበቀልን የምንለው። ለዚህ ነው አጋጣሚውን ጠብቀን እነሱ መበቀል የምንፈልገው እንጂ እኛ አሸባሪዎቹ ነን አይደለም። እኛ ግን የተበደልን ደማችንን እንዲመለስ የምንፈልግ ኩሩ ህዝቦች ነን። የሰሜን ኮሪያው መሪ ኪም ጆንግ ኡን እንዲህ ይላል። የኔ ትውልድ አደራ አለበት። የአያቶቻችን ያልደረቀ ደም አለ። ደማቸውን ለመመለስ ክብራቸውን ለማስመለስ ቃል ገብተናል። ከልጅነታችን ሲነገረን ያደገው ታሪክ አሁን ድረስ በውስጣችን የሚነድ የበቀል እሳት አለ። በጦርነቱ 1.5 ሚሊዮን ዜጎች ተገድለውብናል። የሚያሳዝነን አብዛኞቹ ንጹሃን መሆናቸው ነው። በኬሚካል ተቃጥለው የሞቱት ህፃናትና በአሜሪካ ወታደሮች የተረሸኑት እናቶቻችን አጥንታቸው ዛሬም ድረስ ከመሬት በታች ሆኖ ይወጋናል። ለ70 ዓመታት ጸጸቱ አልለቀቀንም። ጦርነቱም አልቆመም። አሜሪካን ግን ከጦርነቱ በኋላም እኛን አልተወችንም ነበር። የሰሜን ኮሪያን ህዝብ በዓለም አቀፍ ማዕቀብ ዘግታ በረሃብና በበሽታ እንዲያልቅ ፈረደችበት። በሚሊዮን የሚቆጠሩ አባቶቻችን የሚበሉት አጥተው በረሃብ ረግፈዋል። ኤሌክትሪክና ውሃ እንዳናገኝ አድርጋ ሰሜን ኮሪያውያን ለዓመታት በጨለማ ውስጥ አቅንተናል። ያኔ በዓለም ላይ ብቻችንን አስቀረችን። ገጠሪዎች፣ ኋላ ቀሮች፣ ደሃ ህዝቦች እያሉ ዓለም ሁሉ ተሳለቁብን። ያኔ ማንም ከጎናችን የቆመ አልነበረም ከቻይና በስተቀር። እኛ ግን ጠንካራ ህዝቦች ነበር። አያቴ ኪም ኢል ሱንግ የተበደለውን ህዝብ ወደ አንድ ሰበሰበ፣ ሰሜን ኮሪያንም ፈጠረ። አሜሪካኖች ካደረሱብን ረሃብና ውድመት ለማገገም የጣሉብንን ማዕቀብ ሳያገደን አንገታችንን ደፍተን በድህነት እየማቀቅን ሰርተናል። ሰብሎቻችንን በኬሚካል አቃጥለውት የምንዘራው እህል እስኪናጣ ድረስ ድሃ ቢያደርጉንም የሞተ እንስሳት እየበላን በባዶ እግራችን ተራራውን ቧጠን አርሰን አምርተናል። ረሃባችንን አስታክሰን ከ70 ዓመታት ትግል በኋላ ሁሉንም አልፈናል። አሁን አቅም አለን። አሁን የኒኩለር ቦምብ አለን። አሁን ከጫፍ ጫፍ የሚወረወሩ ባሊስቲክ ሚሳይሎችን ታጥቀናል። በቴክኖሎጂ የበለጸገ የተማረ ትውልድ አለን። በቂ የጦር ሰራዊትን ይዘናል። ዳግም አሜሪካ ልትገድለን አትመጣም። የአባቶቻችንን በቀል የምንወጣበት ቀን ሩቅ አይደለም። እኛ እውነት አለን። ዓለም ይወቅልን። መበቀል እንፈልጋለን። እኛ አብዶች አይደለንም። ናችሁ ካሉን ደግሞ አብደን ሳይሆን ኮሪያ ላይ የፈሰሰው ደም አስክሮን ቢሆን እንጂ። ጦርነቱን የጀመሩት እነሱ ናቸው። እኛ ግን እንጨርሰዋለን። ይህ የሰሜን ኮሪያውያን በቀል ያነደደው የሁል ጊዜ የቁጭት ንግግራቸው ነው። አድማጮቻችን
እነሱ የራሳቸው የሆነ እውነት አላቸው። ይህንንም እውነት እኔ ሳልሆን ታሪኩ ራሱ ይመሰክርላቸዋል። የአንድ ሀገር ሕዝብ ለ70 ዓመታት በቀልን ስንቅ አድርጎ መጓዙ ለዓለማችን ምን አይነት ስጋት ሊሆን ይችላል? የእናንተስ አስተያየት ምንድን ነው? ሰሜን ኮሪያ ያሳለፈችው መከራ ለዛሬ ቁጣዋ በቂ ምክንያት ነው ትላላችሁ? ሐሳባችሁን ኮሜንት ላይ አጋሩ። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ በሌላ ታሪክ እስከምንገናኝ ሰላም ቆዩኝ።